ሰላም እንዴት ናችሁ? የዶት ሚውዚክ ስቱዲዮ ቤተሰቦች፣ እኔ ሙዚቀኛ አምባው አየለ ነኝ። ዛሬ የምናየው ኳየር እንዴት ይሰራል ወይም ደግሞ አንድን ዜማ እንዴት ነው ወደ ኳየር ብንበትን የሚለውን ነገር እናያለን። ከዛ በፊት ምንድነው ኮርዶችን ማወቅ ነው። የአንድ መዝሙር ለምሳሌ አንድ መዝሙር ሲሰራ ኮርድ አለው፣ ብዙ ነገሮች አሉ፣ ላይን አለው፣ ሪትም፣ ኮርዶች አሉት፣ ስኬሉን ማወቅ ያስፈልጋል። ኮርዶቹን ለፎር ፓርት ራይቲንግ እንዴት ነው የምንጽፈው ወይም ደግሞ ለሰዎች እንዲሰሩ የምናደርገው። ሶፕራኖ አለ፣ ከሶፕራኖ ታች አልቶ አለ፣ ከአልቶ ቀጥሎ ቴነር አለ፣ ከቴነር ቀጥሎ ቤዝ አለ። ስለዚህ እነዚህን እንዴት ነው በየደረጃቸው ነው። አሁን ብዙ ጊዜ ቸርች ላይ ሁሉም ይዘምራል፣ ሬንጃቸው በጣም ከፍ ይልባቸዋል። ኤኪው ለወንዶች የሚመቻቸው ለሴቶች ላይመች ይችላል፣ ለሴቶች የሚመቻቸው ለወንዶች ላይመች ይችላል። እና ሁለቱን አዋሃዳን መስራት የምንችለው ከመዘመራችሁ በፊት መከፋፈል መቻል። ለምሳሌ 20 ሰው ቢሆን ኳየሩ ለ20 ሰው አንድ አይነት ዜማውን ከመጫወት የሆነ ቦታ ላይ ኢፌክት እንደ ፍሌቨር የማጣፈጫ አይነት ነገር መጠቀም ይቻላል፣ ውበት መስጠት ይቻላል። እነዛን እንግዲህ ለመስራት የመዝሙሩን ኮርድ ማወቅ ያስፈልጋል። ተመስገን ተመስገን፣ አሁን ሰርድ ላይ ነው የሚያርፈው። ከዛ ተመስገን ጌታ ሆይ ሰከንድ። እንደገና ደግሞ ሰብስቲሽን ኮርዶች መጠቀም ይቻላል፣ የመጠቀም ይችላለን። ተመስገን ተመስገን፣ አሁን ሰርድን መጠቀም ይችላል። ዋናው ዜማ የሚያርፍበት ሰርዱ ላይ ነው። ስለዚህ ቀላል አሁን ሃርመኒ ለስራ ብል እዚህ ጋር ዶ ሚ ሶል። ስለዚህ ዋናው ዜማ የተነሳው ከጂ ነው አይደል? ስለዚህ ሶል ሚ ሬ ዶ ሬ ሚ። አሁን ፈርስትን መጠቀም ይችላል ለሰርድ። ሰርድ ተመስገን ተመስገን ማለት ይቻላል። እንደገና ደግሞ ተመስገን ተመስገን ማለት እንችላለን። ምንድነው አሁን እነዚህ ታች ሁላችሁም ቀጭኗ ተ የሚለው ቀጭኑ ድምፅ ሶፕራኖ ቢሰራው ታች ሎወር አድርጎ መስራት ይቻላል። ተመስገን ተመስገን እንጂ ተመስገን ተመስገን ብያልጮ ከሴቷ እኩል ማለት ነው። ሃይርና ሎወር ኦክታቭ በመጠቀም መስራት ይቻላል። በቀላሉ መንገድ መጀመሪያ እንደዚህ አይነት ነገር መልመድ። በኮርዶቹ የተነሳ እንዴት ነው ፓርት መስራት የምችለው፣ እንዴት ነው ፓርት መስጠት ያለብኝ የሚለውን ኮርዱን ካላወቅን ዲዞናንስ ነው። አሁን አንዳንዴ እሰማለሁ ፓርት ይሞክራሉ ግን ዲዞናንስ ይፈጥራል። ያ ማለት ዊዛውት ኮርድ ማለት ነው። እነዛ ነገሮች አንደኛ ከኮርዱ ውጪ ናቸው። ከኋላውንም የሚያጅቡ ሙዚቀኞች ከሚሰሩት ኮርድ ከሃርመኒ ውጪ ሲሆኑ ዲዞናንስ ይሆናል። ዲዞናንስ ደግሞ ትንሽ ጆሮ አንኮምፎርታብል ሳውንድ ነው፣ የማይመች ድምጽ ነው፣ ይጨንቃል ማለት ነው። ስለዚህ ፓርት ከመስራታችን በፊት ኮርዶቹን ስኬሎችን በደንብ ማወቅ። አንዳንዴ ለምን ትራንስፖዝ የሚያደርጉ ብዙ መዝሙሮች ለምሳሌ ሲ ሜጀር ላይ ብቻ አይሆንም አይደለ? ስለዚህ አሁን ዲ ፍላት ላይ፣ ዲ ሜጀር ላይ፣ ኢ ፍላት ላይ እነዚህ ሁሉ ላይ ሊሰራ ይችላል። እሱ ወደ ትራንስፖዝ አድርጋችሁ ስትመጡ ትራንስፖዙን በዛው ልክ እየቀጠነ ይመጣል አይደል? ወይ ወፈር ወይ እየቀጠነ ይመጣል። ስለዚህ ባላንስ የሆነ ድምጽ እንዴት ነው መሰማት ያለበት የሚለውን ነገር ነው የምናየው። አንደኛ ላይኑ ምንድነው የሚያርፈው፣ ኮርዶቹ የቱ ጋር ነው የሚያርፉት፣ ሪትሙ ስንት በስንት ነው። 1 2 3 4 5 6 1 2 3 4 5 6 ከዛ ደግሞ 1 2 3 1 2 3። ስለዚህ አክሰንት ቢት ያለው ወይም ደግሞ ስትሮንግ ቢት ያለው 6 8 ላይ 1 እና 4 ላይ ሲሆን 3 4 ደግሞ 1 ላይ ነው የሚሆነው። አሁን 4 4 ሲሆን 1 2 3 4 1 2 3 4 1 እና 3 ላይ ነው 4 4 የሚመጣው። ስለዚህ መጀመሪያ ዜማውን በትክክል መጫወት ያስፈልጋል። ዜማውን በትክክል ከገባን በኋላ ነው ወደ ፓርት መሄድ የምንችለው። አለበለዚያ ግን ዜማውን በትክክል ሳንጫወት ወደ ፓርት እንሄድ ማለት ይከብደናል ማለት ነው። ስለዚህ አንኛ ኮርድ ቲንኪንጋችሁ አሪፍ መሆን መቻል አለበት። በትሪያድ ኮርዶች መጀመር መቻል አለባችሁ። በትሪያድ ኮርድ እንዴት ነው ያንን ኮርድ ራሱን መስማት። ፒያኖ ላይ ካሁን ሲ ሜጀር ከሆነ ዶ ሚ ሶል፣ ለምሳሌ ዶ ሚ ሶል ዶ ቀጭኑ ነው። ዶ ለሶፕራኖ ብሰጥ ሶል፣ ለአልቶ ብሰጥ ሚ። ስለዚህ ዶ ሶል ሚ ዶ ቤዝ አለ። ስለዚህ ዶ ሚ ሶል ዶ፣ ይህንን አንድ ላይ ማለት ነው።
ላይክ አሁን ቤዙ ዶ ዶ ከዛ ቴነር ሚ ከዛ አልቶ ሶል ከዛ ሶፕራኖ ዶ ይሄኛው አንድ ላይ መስማት በዚህ መለማመድ መጀመሪያ ኮርዶቹን መስማት ከዊዛውት ኢንስትሩመንት ማለት ነው። ወደ ሰከንድ ሴድ ሬ ፋ ላ ሬ ሬ ፋ ላ ሬ አሁንም በተመሳሳይ እንደዚህ እየቀየራችሁ መስራት ሚ ሶል ሲ ሚ ሲ ሶል ሚ ፋ ላ ዶ ፋ ዶ ላ ፋ ሶል ሲ ሬ ሶል ሬ ሲ ሶል የመዝሙሩን ኮርድ ታውጣላችሁ ወይም ደግሞ እዛው ላይ የተሰራውን ኮርድ ትሰሙና እስኪ እንሞክረው። ከዛ ኮርዱ መጥቷል አልመጣም የበለጠ ውበት እየሰጣችሁ ትሄዳላችሁ። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች እንዲማማሩ ብታደርጉ እያልኩኝ ዛሬ ለነበረኝ ጊዜ አመሰግናለሁ። እግዚአብሔር ያክብርልኝ። ቻው